በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ የኦርቶዶክስ ተዋሕዶ ልጅ ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ላይ የተደረገ ያለ ግፍና በደል ሊቆም ይገባል። እንዲሁም የአባቶች መገደል፣ የቅዱሳት መቃጠል፣ የእናቶች መገደል ሊቆም ይገባል። ይበቃልና እኔ ከምዕመናን ጎን ነኝ። እናንተስ? እኔ የማምንት ኦርቶዶክስ ተዋሕዶ ጀቺ ኦርቶዶክስ ተዋሕዶ ጎረማጂ ያዳባቱ በእናማን አመንቲ አጅቻን አባቶች አባ አቦቱ አከስማስሞ ዱቲ ሃዳ ዲኛስ አባጅ ትጅራ አኒ ኢማ ኦርቶዶክስ ተዋሕዶ አኒ ነምባላን ይፋል ኢሲን ሆ አኒ እንተለ ኦርቶዶክስ ተዋሕዶ ረኮ ወኒ ፍጥቆ ኦርቶዶክስ ተአመንታ ኦርቶዶክስ ተዋሕዶ ትግራይ ከኡቱ ተመዩ ምን በላለ አርያሙ ክርስቲያኖታ አጀፋሙ ክርስቲያኖታ ሳሙሙ ክርስቲያኖታ ጉበሙ ማን አመንታ ምን በላለ እሲን ሆ እኔ የኦርቶዶክስ ተዋሕዶ ልጅ ነኝ። በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የሚደርሰውን በደልና ጭቆና እቃወማለሁ። በቤተክርስቲያን ላይ የሚደርሰው ቃጠሎ እቃወማለሁ። የክርስቲያን መሞት፣ የክርስቲያን መገደል፣ የክርስቲያን መዘረፍ እቃወማለሁ። እናንተ አባቶቻችን ላይ የሚደርስ በደልና ሰቆቃ የተዋሕዶ ልጆች ላይ የሚደርስ በደልና ሰቆቃ እናንተ እኔ የኦርቶዶክስ ተዋሕዶ እምነት ተከታይ ልጅ ነኝ። በኦሮሚያ ክልል በክርስቲያኖቹ ላይ የሚደርስ ግፍ፣ የቤተ ክርስቲያን ቃጠሎና የሰው ሕይወት ማለፍ መቆም አለበት፣ እቃወማለሁ። ክርስቲያኖቹን እናጠፋለን ብሎ የሚነዘፉ ጠፍቶ ይቀራሉ፣ እኛ ግን እንበዛለን። የተዋሕዶ ልጆች በርቱ፣ በጸሎት ጽኑ፣ በእምነት ከኛ ጋር ነው እግዚአብሔር። ሞትን አትፍሩ። እኛ አገራችን በሰማይ ነው በምድር አይደለም። ለጊዜያዊ ኑሮ ብለን ማተባችን አንፍታ አደራ። የተሰቀለው አምላክ ስለኛ መከራውን የተቀበለ አምላክ የሱ ተከታይ መሆናችን የምንታወቀው በዚህ መስቀል ነው። ስለዚህ ይሄንን ከምንቆርጥ አንገታችን ብንቆርጥ እንመርጣለን። ከሃይማኖት ወዳ ሌላ ምንም ነገር የለም ማለት ነው። ሃይማኖት ህይወት ነው። ሃይማኖት ካይለ ህይወት የለህም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ የተዋሕዶ እምነት ተከታይ ልጅ ነኝ። እኔ የድንግል ማርያም ልጅ ነኝ። በኦሮሚያ ክልል በእህቶቻችን በእናቶቻችን ላይ በአባቶቻችን ላይ የሚደርሰው ግፍና ግድያን እቃወማለሁ። በቤተክርስቲያናችን ቃጠሎ የሚደርሱና ግፍ አጸያፊ ድርጅቱን እቃወማለሁ። ይሄን የበላይ አካልነት ስለ እምነታችን ስለ ተዋሕዶ እማማ ኢትዮጵያ የበላይ አካል እንዲያይልን በትትና እንጠይቀዋለን፣ እቃወማለሁ። ምክንያቱም ተዋሕዶ እምነታችን ምንም አላደረገቻቸውም። ተዋሕዶ ምንም አላደረገችም። ምክንያቱም በግድ ከተዋሕዶ ላይ ከተሰቃዩ ትውልዱ ተዋሕዶ እምነት ላይ ሲሞት ሲሰቃይ ተዋሕዶን እምነት ክር በጥሶ ይጥላሉ ብሎ ያሰበ ሰው አስቡ። ይሄን የሚያደርጉ ከሆነ እነሱ ናቸው ከተዋሕዶ ከኢትዮጵያ ምድር ላይ የሚጠፉት እንጂ ተዋሕዶ አትጠፋም፣ ለዘላለም ትኖራለች። ምክንያቱም ብዙ እህቶቻችን ብዙ አባቶቻችን በገጠር በኦሮሚያ ክልል የሞት ግድያ ለምንድን ነው የሚደርስባቸው? እነሱን እቃወማለሁ። ለምን እነሱ ስለ እውነት ስለ የሚቆምላቸው ሰው ስለሌለ ወይ የሚያግዛቸው ሰው ስለሌለ ወይ? እምነት እኮ በጉልበት አይደለም። እምነት እንዲቀበሉ በጉልበት
በግድያ አይደለም። ለምን ነው የሚገሉት? እኛ ተሰቃይተን እኛ ተስፋ እንድንቆርጥ ነው። ተዋሕዶ ግን ተስፋ አትቆርጥም፣ ተስፋ አንቆርጥም። ንቁ ወገን እንንቃ፣ የተዋሕዶ ልጆች እንንቃ። ለምን እኛ ተስፋ አንቆርጥም? እግዚአብሔር አምላክ ይዘገንናል እንጂ አይቆይምን አይቀርምና ይመጣል። እግዚአብሔር ለመልካም ነው። ፈተና እንደሚመጣ አስቀድሞ ተናግሮናል። ፈተና ደግሞ ማቋቋምና ማሸነፍ የምንችለው እኛ የተዋሕዶ የኦርቶዶክስ ተዋሕዶ እምነት ተከታይ እህቶች፣ ወንድሞች፣ እናት አባቶች ናቸው። እኛም ደግሞ አንተኛም እናቃለን። በጣም አመሰግናችኋለሁ። እኔ የኦርቶዶክስ ተዋሕዶ ልጅ ነኝ። በኦሮሚያ ክልል የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የሚደርስ የሞት ግፍን ይቃወማለሁ። መቆም አለበት። ንቁ የኦርቶዶክስ ተዋሕዶ ልጆች፣ አንሙጫ ኦርቶዶክስ ተዋሕዶች ናኖ ኦሮሚያ ራቲ ቀለሙ ክርስቲያኖተ ኬኛ ጀፈሙ ክርስቲያኖተ ኬኛ ሬተሙ ክርስቲያኖተ ኬኛ ሳመሙ ክርስቲያኖተ ኬኛ ጉበቹ መና አመንቲ ኬኛ ነንበላለፈዳ ኑራ ዳባቹ ቀባ እስኖ ካ ኢጆሌ ኦርቶዶክስ ተዋሕዶ ሁንዲ ኬሰኑ